የግብጽ መንግስት አወዳደቅ፣ ከኢትዮጵያ ጋር ለመቀራረብ ያደረገው ሙከራ፣ የጀነራል ጎርደን መሾም፣ የመህዲ አነሳስ፣ የጎርደን አሟሟት። አፄ ዮሐንስ በግብጽ ጦር ላይ 2 ጊዜ የማሸነፍ ዕድል ስለገጠማቸውና የዙፋን ባላንጣቸውን ምኒልክን ያለምንም ጦርነት ስላስገበሩ በፊታቸው ሁሉም ነገር እየቀናቸው በአገራቸው የማንም ኃያል መንግስት የበላይነት ሳይኖርባቸው በኢትዮጵያ ስልጣናቸው እየተጠናከረ ሄደ። በእርሳቸው አንጻር ዋናው የውጭ መንግስት ባላጋራቸው ከዲብ እስማኤል በእንግሊዝ ቁጥጥር ስር ገብቶ በውስጥ አስተዳደርና በውጭ ሀገር አገዛዝም በኢኮኖሚም አቋሙ እየወደቀ ሄደ። መውደቅ የጀመረው 2 ጊዜ 1867 እና 1868 ዓመተ ምህረት እንዳ ጎንዲና ጉራ ላይ በኢትዮጵያ ጦር ከተመታ በኋላ መሆኑን ራሳቸው ግብጾቹ ያምናሉ። በኢትዮጵያ ድል ከመመታቱም በላይ ሊጥለው የቻለው ያለ ብዙ ጥናት ያለ በቂ ሀብት አንደኛ በጦርነት ግዛት ማስፋፋቱ ነበር። በዚህም ኢትዮጵያ ብቻ እያሸነፈች ስትመልሰው የቀረው በአካባቢ ያለው ሀገር ሁሉ ለጊዜው በግብጽ ስር ወድቆለት ነበር። የግብጽ ጦር የሱዳንን ሀገር በሙሉ በቁጥጥር ስር ካደረገ ወዲህ ወደ ደቡብ ዘልቆ ኢኳቶርን አልፎ እስከ ኒያንዛ ባህር ደረሰ። በምስራቅ በኩል የዘይላን አካባቢ በእጁ ካደረገ ወዲህ በ1867 ዓመተ ምህረት በራውፍ ባሻ መሪነት ሐረርን ያዘ። እነዚህንም የተያዙትን ሀገሮች ለመቆጣጠር ከ30,000 እስከ 45,000 የሚደርስ በደንብ የታጠቀ ጦር በያለበት ማስቀመጥ አስፈለገው። መጨረሻ ግን ለእነዚህ ሁሉ የሚከፈል ገንዘብ ተቸገረ። ከዚህ በተጨማሪ የግብጽ መንግስት በሱዳን ውስጥ የነበረውን የበላይነት ስልጣን የሚቀናቀን ኃይለኛ ማህዲስቶች እንቅስቃሴ በዚያ ወቅት ተቀስቅሶ ነበር። በዚያ ሳቢያ በየጊዜው የተፋፋሙ ውጊያዎች በየስፍራው እየተደረጉ በግብጽ ከዲብና በእርሱም እየተሾሙ በሱዳን ውስጥ ከፍተኛ የአስተዳደር ስልጣን በነበራቸው አማካሪዎች ዘንድ ስጋትን አስከትሏል። በዚህ ምክንያት የግብፁ መሪ ከእንግሊዝ ባለስልጣኖች ጋር በመስማማት ለማናቸውም በያላችሁበት እየተከላከላችሁ ተቀመጡ የሚል ትዕዛዝ በካርቱምና በአምዱርማን ለነበሩት አገረ ገዢዎች አስተላልፎ አንደኛ ይህን የማዕድን አነሳስ ደምስሶ በሱዳን ሰላምና ጸጥታ ሊመሰርት የሚችል ጠንካራ ሰው እንዲገኝ ለማድረግ፣ ሁለተኛ የሱዳን ሁኔታ እየባሰበት ሂዶ የግብጽ መንግስት የጦር ሰራዊቱንም የሲቪል አስተዳዳሪዎቹንም ከሱዳን በሰላም አስወጥቶ በኢትዮጵያ ግዛት አሳልፎ ወደ ምጽዋ ከማዛወር በፊት የኢትዮጵያና የግብጽ መንግስታት በከዲብ እስማኤል ዘመን 2 ጊዜ ተዋግተው ጠብ ላይ ስለነበሩ በአሁኑ የችግር ጊዜ ሁለቱም መንግስታት ማስታረቅ የተሻለ መሆኑን አመነበት። በእርግጥም አፄ ዮሐንስ ምንም 2 ጊዜ የግብጽን ጦር በጉንዳ ጉንዲና በጉራ አሸንፈው ቢመለሱም የግብጽን አገዛዝ ከምጽዋና ከአካባቢው ከሀባብ ከበጎስ ከከረን ማስወጣት አልሆነላቸውም ነበር። ጦርነቱም በኋላ ከግብጾች በኩል መሐመድ ሪፋት ቤይ እና ራቲፍ ባሻ ከአፄ ዮሐንስ ወገን ሊቀ መኳስ ምርጫ ወርቄና አሊ አልሮቢ ተመድበው የእርቅ ስምምነት ለማድረግ ብዙ ጊዜ ተሞክሮ የግብጽ መንግስት በጎሰንና የቦገስን አካባቢ አልለቅም ከማለቱ በላይ በአፄ ዮሐንስ ላይ የተነሱትን ደጃች ወልደ ሚካኤልን እያከበረ መሳሪያ እያስታጠቀ በሐማሴን የተሾሙትን ነራስ ባሪያውን ነራስ አሉላን ማስጠቃቱን እንደቀጠለ ነበር። ይህንም ሁኔታ ለእንግሊዝ መንግስት ባለስልጣኖች ደጋግመው ቢያሰሙም ባለስልጣኖቹ ከግብጽ በኩል የሚያገኙትን ጥቅም በመገምገም የእርሳቸውን ስሞታና ጥያቄ በቁም ነገር አልተመለከቱትም ነበር። አሁን ግን በኢትዮጵያ በኩል ሁኔታው በዚህ ላይ እንዳለ በሱዳን የማህዲ መነሳት የግብጽና የእንግሊዝን መንግስታት አስጊ ሁኔታ ላይ ስለጣላቸው ነገሩ በካይሮ በለንደንም ውይይትና ንግግር ሲደረግበት ሰነበተ። በመካከሉም አፄ ዮሐንስ በኢትዮጵያና በግብጽ መካከል ከሚደረገው የፖለቲካና የመሬት ጠብ የእንግሊዝ መንግስት ባለስልጣኖች ለግብጽ መንግስት ማድላታቸው ስለተሰማቸው በመቅደላ ጦርነት ጊዜ ተዋውቀው ለተዛመዱት ለጀነራል ናፒር
ጉዳዩን አንስተው በተለይ ማሳሰቢያ ጽፈውለት ነበር። የማሳሰቢያው መሰረተ ሐሳብ በመቅደላ ጦርነት ጄኔራሉ ተመልሶ ወደ ሀገሩ ሲሄድ በተወላቸው የጦር መሳሪያ ጠላቶቻቸውን አሸንፈው ዙፋን መብቃታቸውን እዚያ ወዲህ ደብዳቤ ጽፈውለት አንዲትም መስመር መልስ ስላልጻፈላቸው ማዘናቸውን ገልጸዋል። እዚያ አያይዘው ከቱርኮችና ከግብጾች በኩል ብዙ በደል እንደደረሰባቸው ለእርሱና ለእንግሊዝ መንግስት 2 ደብዳቤዎችን ጽፈው በጀነራል ኪርክሃም እጅ ቢልኩም ቱርኮቹ እርሱንም አስረውና መርዘው በመግደል ደብዳቤዎቹንም ቀዳደው ከባህር እንደጣሏቸው በእንግሊዝ በኩል ምንም አይነት ሸቀጥና ጠመንጃ እንደማይመጣላቸው በማረጋገጣቸው ስለተጎዱ ጀነራል ናፒር በነገሩ ገብቶ በወዳጅነት እንዲረዳቸው ያሳስባል። በዚሁም ጊዜ ለእንግሊዝ ንግሥትም የጻፉት ይህንኑ የመሰለ ቃል ያዘለ ነበር። ሎርድ ናፒር ይሄ ደብዳቤ ሲደርሰው ፓሪስ ነበር። ከፓሪስ በ25 መስከረም 1872 ዓ.ም የደረሰውን ደብዳቤ ከነትርጉሙ አድርጎ የራሱንም ደብዳቤ ጨምሮ ለጠቅላይ ሚኒስትር ለሎርድ ሮበርት ሳልስበሪ ጻፈለት። በራሱ ስም በጻፈው ደብዳቤ ላይ አፄ ዮሐንስ ምነው እስካሁን ሳትጽፍልኝ ቀረህ ብለው በመውቀሳቸው ምክንያት እውነትም ከመቅደላው ዘመቻ 1860 ዓ.ም በኋላ አንድ ጊዜ ብቻ ለራሳቸውና ለባላንጣቸው ለዋክሹም ጎበዜ አፄ ተክለ ጊዮርጊስ ከጎረቤቶቻቸው ጋር ሰላም እንዲያደርጉ ከጻፉላቸው ወዲህ ምንም ሳይጽፍ ብዙ ዘመን ማለፉን አረጋገጠ። መልሱን ያልጻፈበትን ምክንያት እርሱም አማርኛ ባለማወቁ በእንግሊዘኛም ቢጽፍ ምን ያደርጉታል በማለት መሆኑን ገልጾ አፄ ዮሐንስ ጋር በመቅደላ ጊዜ ካደረግነው ወዳጅነት በቀር በክርስቲያንነታችን እንደምንረዳቸው ስለሚያምኑ ልንረዳቸውና ለስልጣኔ ልናመጣቸው ይገባል የሚል ቃል ጨምሮ ደምደሚያውን ንጉሥ ዮሐንስ ላቀረቡት አቤቱታ መልካም አስተያየት እንደሚያደርግለት ተስፋ አድርጋለሁ የሚል ቃል ጨምሯል። የግብፅንም ችግር የኢትዮጵያንም አቤቱታና ሮሮ ደህና አድርገው የተገነዘቡት በካይሮ ዋናው ቆንስል ባሪም ሮመር እና አውግስተስ ዋይልድ የሚባለው በጄዳና ምጽዋ የሚቀመጠው የእንግሊዝ ቆንስል ጉዳዩን በዝርዝር ካጠኑ በኋላ እዚሁ ዓመት በመስከረም ወር ከሳሊስቤሪ በኋላ ጠቅላይ ሚኒስትርነት ለተሾሙት ለግላድስተንና የውጭ ጉዳይ ሚኒስትሩ ለግራንቪል ባቀረቡት ሪፖርት ውስጥ በአሁኑ ሰዓት የኢትዮጵያንና የግብፅን መንግስታት በእርቅ ማስማማቱ ለእንግሊዝ መንግስታት ጠቃሚ ነው የሚል ስለጻፉና መንግስቱም የእነርሱን አስተያየት ስላመነበት እዚህንም ጉዳይ ከሁለቱ መንግስታት መሪዎች ጋር ተነጋግሮ እንዲጨርስ ላይ ስሙ የተጠቀሰው ጀነራል ጆርጅ ቻርልስ ጎርደን ተመረጠ። ይህም ጀነራል ትውልዱ እንግሊዛዊ ሲሆን የሩቅ ምስራቅንና የመካከለኛው ምስራቅን ጉዳይ የሚያውቅ አስቀድሞም በካርቱም ከተማ በግብፅ መንግስት አገረ ገዥ ሆኖ የተሾመ የአፍሪካን ባህልና የህዝቡን ጠባይ የሚያውቅ በአስተዳደር ብልህነቱ በወታደርነትም የቆራጥነት ዝና ያተረፈ ነበር። ስለዚህ ይኸው ጀነራል ጎርደን በአፄ ዮሐንስና በግብፅ መንግስት መካከል የተነሳውን የመሬት ጸብ በስምምነት እንዲጨርስ ተደረገ። ጀነራል ጎርደን በእንግሊዝ መንግስት ፈቃድ ከሎንዶን ወደ ካይሮ ሄደ። በፓሻነት ማዕረግ የሱዳን ጠቅላይ ገዢ ተብሎ ከተሾመ ወዲህ የግብፁ ከዲብና እርሱ በሚግባቡበት በፈረንሳይ ቋንቋ እንደዚህ ብሎ ጻፈለት። የተወደዱት ፓሻ እንደሚያውቁት በሀበሻና በግብፅ መካከል መለያየት በጠባ አለ። በልምዶ በታማኝነቶ ከሁሉ የበለጠ እምነት አለኝ። የመንግስቴ ጉዳይ በእርሶ በኩል ከመፈጸም በቀር ሌላ ምርጫ የለውም። ስለዚህ በዚህ ደብዳቤ አማካኝነት ወደ ንጉሱ ወደ ዮሐንስ ሄደው ሁኔታውን እንዲያስተካክሉ ወክዮታለሁ። የአሁኑ ሁኔታ የተፈጠረው በእኔ ምክንያት አለመሆኑ ጎረቤቶቼ ጋር በሰላም ለመኖር የሚወድ መሆኔና እኔ ስሜት በእርሶ ዘንድ የታወቀ ነው። ስለዚህ በሁለቱ መንግስታት ግብፅና ኢትዮጵያ መካከል መልካም ግንኙነት እንዲመሰረት የግብፅ መብቶች እንዲጠበቁ ለሀበሻ ምንም የምንሰጠው ቦጎስና የምጽዋ አካባቢ ሳይኖር የአሁኑ ወሰን እንዲከበር ለሁለቱ ሀገሮች ጥቅም እንዲሆንና ማናቸውም ግጭት እንዲወገድ የእርሶ የአሁኑ መልእክት የሚያተኩረው በእነዚህ ጉዳዮች ላይ ነው። ጎርደንና ፓሻ ከሎንዶን ባለስልጣኖች ልዩ መመሪያ በደብዳቤ መልክና
እነዚህን ሐሳቦች ከከዲቭ ተቀብሎ በምጽዋ በኩል መጥቶ ከአፄ ዮሐንስ ጋር ደብረ ታቦር በጌምድር ላይ በ1871 ተገናኘ። ነገር ግን የአፄ ዮሐንስ ጥያቄና በከዲቭ ስም ለማስፈጸም ጎርደን የመጣበት ጉዳይ በፍጹም የተራራቀ ሆነ። የአፄ ዮሐንስ ጥያቄ ከሱዳን ወሰን አካባቢ ያሉት ጋላባት፣ መተማ፣ ከረም፣ በምጽዋ አካባቢ የሚገኙት አባብና በጎልስ፣ ሳጢና ዶጋሊ እነዚህን የመሳሰሉት ሁሉ የኢትዮጵያ ታሪካዊ ግዛቶች ናቸውና ለእኔ መመለስ አለባቸው። በእነዚህ ወረዳዎች የሚገኙትን ባላባቶች ጥንት ለኢትዮጵያ ነገስታት ይገብሩ እንደነበረው አሁንም ለእኔ መገበር አለባቸው ሲሉ፣ እነርሱ ግን ከከዲቭ እንደተቀበለው መመሪያ እነዚህ ሁሉ ንጉሱ የሚጠይቋቸው ወረዳዎች የግብፅ ግዛቶች ስለሆኑ ለኢትዮጵያ ሳይመለሱ እንዳሉ ለግብፅ ረግተው እርቁንና የሰላሙን መንገድ ብቻ መቀበል አለበት የሚል ነበር። በዚህ ምክንያት ባለፉት ዓመታት የቦጎስን ከንቲባ በእርሳቸው ላይ ያስነሳ ለደጃች ወልደ ሚካኤል የራስነት ማዕረግ እየሰጠና ያስታጠቀ ራስ አሉላን ማስወጋቱን ጠቅሰው ግዛቴን ሳላገኝ እንደዚህ ያለውን ባህዳዊ ሰላም እርቅ እንዴት እቀበላለሁ ቢሉ ጎርደን ፓሻ በአንድ ወገን በእንግሊዝ ጀነራልነቱና በነጭነቱ በሌላ ወገን በሱዳን ጠቅላይ አገረ ገዥነቱ የተኩራራ በማስፈራራት ጭምር እርቁን ጠይቆ ሳይሳካለት ስለቀረ ሁለቱም በጠብ ተለያዩ። በዚህ መካከል በሱዳን የማህዲስቶች አነሳስ በእንግሊዝና በግብፅ ወታደሮች ላይ የሚያደርሱት ጥቃት የወረዳው የሚገኙትን የጀርመን፣ የፈረንሳይና የጣሊያን ተወላጆች ግማሾቹ በንግድ የቀሩትን በወንጌል ሰባኪነት የተቀመጡትን ወደ እስላምነት ግቡ እያሉ በማጉላላት ታላቅ ችግር ተፈጥሮ ነበር። አንዳንዶቹ አውሮፓውያን ሕይወታቸውን ለማትረፍ እያሉ ከክርስትና ሃይማኖት ወደ እስላምነት የተለወጡ ይገኙባቸዋል። በእነዚህም መካከል አንዱ የጎርዶፋን ገዢ የነበረው ሩዶልፍ ሳላቲን ይባል የነበረው የጎርደን ወዳጅ በማህዲስቶች ተገዶ የሰለመው ነበር። በዚህ ሁሉ ምክንያት ጎርደን ፓሻ ከአፄ ዮሐንስ ጋር ያለውን ንግግር አቁሞ በቶሎ ወደ ካርቱም መሄድ ግዴታ ሆነበት። ካርቱም ሲሄድ ከሎንዶን ባለስልጣኖች ጋር የተስማማው በሱዳን የግብፅን አገዛዝ ሽሮ በሱዳን ውስጥ ከግብፅ ነፃ የሆነ መንግስት አቋቁሞና የዚህን ስልጣን በአገር ላሉት ባላባቶች አስጨብጦ አዲሶቹ ባለስልጣኖች ማዕድ እንዲቃወሙ ማድረግ ይቻላል የሚል ሐሳብ አለበት። ዋናው መሰረታዊ ዓላማ ግን በማናቸውም ረገድ የእንግሊዝ የበላይ ገዥነት በሱዳን ውስጥ እንዲመሰረት ነው። ስለዚህ ጎርደን ፓሻ ደብረ ታቦርን ለቆ ላዩን በበርበር አድርጎ በየካቲት 1878 ካርቱም ገባ። ከበርበር ከዋናዎቹ ከተማዎች ከካርቱምና ከምዱርማን ወይም ከኢትዮጵያ አዋሳኞች ከተማና ከሰላ በቀር ሁሉም ከተማዎች በማህዲስቶች ተይዘዋል ወይም ተከበዋል። ከዚህ በፊት ስሙን የጠቀስነው ሩዶልፍ ሳላቲን የሚባለው የአውስትሪያ ተወላጅ ሳላቲን ፓሻ እየተባለ ጎርዶፋን አውራጃ አስተዳደር የነበረው ብዙ ቀን ተከላክሎ ሳይሆንለት ስለቀረ በርቅ ገብቶ ሕይወቱን ለማዳን ሲል ሰልሞ ከተቀመጠ በኋላ በጥርጣሬ ታስሮ ወህኒ ቤት ገብቷል። ሎፕተን የእንግሊዝ ተወላጅ ባህረ ኤልጋዛል የሚባለውን አውራጃ ይገዛ የነበረው እንደ ጓደኛው እንደ ሰላጢን እጁን ለማህዲስቶች ሰጥቶ ሰልሞ ተቀምጧል። ሺናይድለር የሚባለውን ኤሚን ቤይ ተብሎ የተሰየመው የጀርመን ተወላጅ ብቻ ግዛቱ ኢኳቶሪያ ወደ ደቡብ ራቅ ስላለ የነገሩን አስፈሪነት በመገንዘብ እነሱ ወደ ላይ ኒያዛ ሐይቅ አጠገብ ሸሽቶ ራሱን ለማዳን ችሏል። ስለዚህ ጎርደን ፓሻ ካርቱም ሲገባ ወታደሮቹም ሲቪሉም በክብርና ባለኝታ ከተቀበለው በኋላ ከሀገር ተወላጆችና ከውጭ ሀገር ታላላቅ ሰዎች ጋር በመመካከር በአንድ ወገን የወታደር ዝግጅቱን እያጠናከረ በሌላው በኩል ከማህዲ ጋር ለመስማማት ሞከረ። ለማህዲም ጦርነቱን አቁመ ወደ እኔ ብትገባ የጎርዶፋንን ሱልጣንነት እፈቅድልሃለሁ ብሎ ላከበት። ማህዲ ግን በዚህ ጊዜ በፊቱ ሁሉም ነገር ስለተስተካከለለት እንኳን ወደ ጎርዶፋን ሊገባ እንዲያውም
ይልቅስ አንተ እጅህን ለእኔ ስጥና ሰልመ ነፍስህን አድን ብሎ መለሰለት። ከዚህ በኋላ ከ100,000 በላይ ጦር እንደያዘ ማህዲ አምዱርማንን ካርቱምን ከበበ። ከካርቱምን በፊት በአቅራቢያው ያለው አምዱርማን ወድቆ ተበዘበዘ። ካርቱም ግን ራሱ ጎርዶን በደንብ አጠናክሮ ስለመሸገው ከበባው ብዙ ቀን ፈጀ። ወሬውም በሎንዶን ስለተሰማ ለእርሱ እርዳታ የሚደርስ ዘማች ጦር ተዘጋጀ። ከዚህ በፊት በካይሮና በአሌክሳንድሪያ እነ ኮሎኔል አራቢን አነሳስ በጦር ኃይል የደመሰሰው ጄኔራል ወልስሌይ የሚባለው በዘማቹ ጦር ላይ ተሾሞ በካይሮ አልፎ በጥቅምት ወር 1879 ዓ.ም ዋዲ አልፋ ደረሰ። ወልስሌይ በጀነራል ጎርደን ጀግንነት በመተማመን ካርቱምን ከበባ ከቀን ወደ ቀን እያዋከበ ማጣደፍ ጥር 26 ቀን 1878 ዓ.ም የማህዲ ጦር ተጫዋጭሆ ጥሶ ወደ ከተማው ገብቶ ብዙ እልቂትና በዝበዛ በሚደረግበት ጊዜ የአንዱ ክፍል የማህዲ ጦር ጎርዶን ፓሻ ወዳለበት ቤተመንግስት ደርሶ ጎበዙ ጀነራል በኩራት እንደቆመ እጁን ተይዞ አንገቱ ተቆረጠና በደስታና በጭፋሮ ለማህዲ ቀረበለት። የዚህንም ወሬ በጉዞ ላይ የነበረው ጀነራል ወልስሌይ ሲሰማ ጦሩን እንደያዘ ወደ መጣበት ተመለሰ። ከዚህ ጊዜ ጀምሮ የሱዳን ግዛትና ስልጣን በማህዲ እጅ ተጠቀለለ። ዳሩ ግን ከዚህ ድል በኋላ ማህዲ ብዙ ዘመን ሳይቀመጥ ጎርዶን በተገደለ በ5ኛ ወር ስለሞተ በእርሱ እግር ከአራቱ ከሊፋዎች አንዱ አብዱላይ ተተካ። ጎንደር የተቃጠለው የጎጃሙ ንጉሥ ተክለ ሃይማኖት ተዋግተው የተሸነፉት፣ ንጉሠ ነገሥቱ አፄ ዮሐንስ በመተማ ተዋግተው መጋቢት 1 ቀን 1873 ዓ.ም የሞቱት በማህዲ ተከታይ በከሊፋ አብዱላይ ኤልታሺ ጊዜ ነው። ለዛሬ ለቅምሻ ያቀረብላችሁ ታሪክ ያገኘነው አፄ ዮሐንስና ኢትዮጵያ አንድነት ከተሰኘውና በተክለ ጻዲቅ መኩሪያ ከተጻፈው መጽሐፍ ላይ ነው። በቀጣይ በሌሎች በተመረጡ ሐሳቦችና የመጽሐፍት ታሪኮች እንገናኛለን። እስከዚያው ድረስ ሰላም ሰንብቱ።